ዛሬ ደግሞ ቆንጆ ኬክ ያለ እንቁላል ያለ ወተት እንሰራለን። አሰራሩ በጣም ቀላል ነው። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። በመጀመሪያ ሳህናችን ላይ ስኳር እናደርጋለን። 1 ኩባያ ስኳር ወይም ደግሞ ውሃ የምንጠጣበት ብርጭቆ በሱ መጠቀም ትችላላችሁ። ከዛ ግማሽ ኩባያ ዘይት እንጨምራለን። በመቀጠል 1 ኩባያ የብርቱካን ጭማቂ ቤት ውስጥ የተጨመቀ መሆን ይችላል። ከፈለጋችሁ ደግሞ የብርቱካን ጆሊ ጁስ 1 ኩባያ በጥብጣችሁ ወፍራሙ ማድረግ ትችላላችሁ፣ ወይም የብርቱካን ጭማቂ መጠቀም ትችላላችሁ። በመቀጠል ትንሽ ጨው በእጃችሁ ቆንጥር አድርጋችሁ ከዛ ይሄንን አንድ ላይ እንቀላቅላለን። ከዛ በመቀጠል ቫኒላ እንጨምራለን ለጣዕም። አንዳንዴ ቫኒላ ምንድነው የሚል ጥያቄ አለ። ቫኒላ ኮመን የሆነ ነገር ነው። ለኬክ ለኩኪስ የምንጠቀመው ቤኪንግ ፓውደር የሚሸጥበት ቦታ ማንኛውም ሱቅ ውስጥ የሚሸጥ ነገር ነው። ያው አንዳንድ ሰው ኢንፎርሜሽን ላይኖረው ስለሚችል ነው። አብዛኛው ሰው ቫኒላ ምን እንደሆነ ያውቃል፣ ግን አንዳንድ ጥያቄ ስለሚመጣልኝ ነው። ከዛ 1 የሾርባ ማንኪያ አጄቶ ወይም ደግሞ ቆምጣጤ፣ ከዛ ይሄንንም አንድ ላይ እናዋህዳለን። ከዛ በመቀጠል ፍርኖ ዱቄታችንን እንጨምራለን። ዱቄቱ 2 ኩባያ ከግማሽ ነው። እንዳልኳችሁ የውሃ ብርጭቆ የምትጠቀሙ ከሆነ በሱ 2 ከግማሽ ፍርኖ ዱቄት ታደርጋላችሁ። በወንፊት ብትነፉት ቆንጆ ነው። ያው እንዳይጓጉልና በቀላሉ እንዲዋሃድ ይረዳናል። ከዛ በመቀጠል ደግሞ ቤኪንግ ፓውደር እናደርጋለን። ቤኪንግ ፓውደር 16 ግራም ነው። መለካት አይጠበቅባችሁ፣ ምክንያቱም ቤኪንግ ፓውደር ከጀርባው ብዙ ጊዜ የተጻፈ ግራም ስላለው 7 ግራም ከሆነ 2 ፍሬ መጠቀም ትችላላችሁ። ወይም ደግሞ እንደዚህ ትልቁን ገዝታችሁ በማንኪያ የምትጠቀሙ ከሆነ 1 የሾርባ ማንኪያ ማድረግ ትችላላችሁ ከፍ ባለው። ከዛ ቤኪንግ ፓውደሩን ከዱቄቱ ጋር መጀመሪያ እንቀላቅለውና ከዛ አንድ ላይ እናዋህደዋለን። ለድምጼ ይቅርታ፣ በጣም ትንሽ ያዝ አድርጎኛል። ጉንፋን ያለዘኝም ግን ለምን እንደሆነ አላውቅም። ነገርም ሳይዋጥኩምስ ያለው ድምጽና ይቅርታ። ያው ድምጽ ሪካርድ ሲደረግ በደንብ ላይ ሰማ ከቻለ ማለት ነው። በዚህ መልኩ ከቀላቀልነው በኋላ በመቀጠል የምንጨምረው ግማሽ የውሃ ብርጭቆ ወይም ግማሽ ኩባያ የፈላ ውሃ ነው። ሞቅ ያለ ሳይሆን የፈላ ነው ያልኩት። ማይክሮዌቭ ውስጥም ከታችሁት ማፍላት ትችላላችሁ። ከዛ ይሄንን አንድ ላይ በደንብ እናዋህደዋለን። አሁን ሊጣችንን በዚህ መልኩ ካዋሃደን በኋላ የምንጋግርበት ትሪ ላይ እናደርገዋለን። ትሪያችንን መጀመሪያ ዘይት እንቀባለን። ከዛ በብሩሽ እናዳርሳለን። ከፈለግን በሶፍት በጋዜጣ እንደዚህ ማዳረስ እንችላለን። ከዛ ደግሞ ላይ ዱቄት እንነሰንስበታለን። ከዛ ዱቄቱንም ሁሉም ፓርት እናዳርሳለን። ያው በዚህ መልኩ ስናደርግ ኬካችን ወይም ዳቦ ስንጋግር ምንም አይዘብንም። ከፈለጋችሁ ደግሞ ወረቀት ኬክ መጋገሪያ ወረቀቶችን መጠቀም ትችላላችሁ። ከዛ ሊጣችንን እናደርጋለን። ኦቨናችንን ቀድመን በ180 ዲግሪ ሴልሺየስ ማሞቅ አለብን። ሊጥ ካዘጋጀን በኋላ ሳይሆን ኦቨናችንን መለኮስ አለብን። ሊጥ ገና መቀላቀል ስንጀምር ወይም ከ10 ደቂቃ በፊት ቀድመን እናሞቀዋለን። ከዛ ሊጣችንን እንደዚህ ካደረግን በኋላ ኦቨናችን ውስጥ አስገብተን 30 ደቂቃ ወይ 40 ደቂቃ ሊፈጅ ይችላል።
እንደ ኦቨናችን እያደረግን በጣም ኃይለኛ ሙቀት ያለው ኦቨን ከሆነ 180 ስለሚበዛ 167 እየቀነሳችሁ እንደ ኦቨናችሁ አድርጋችሁ ታበስሉታላችሁ። ያው ኬካችን እንደዚህ ቆንጆ ሆኖ ደርሷል። እንዳያችሁት በጣም ቀላል አሰራር ነው። በተለይ ጾም ወቅት ላይ ጥሩ አማራጭ ነው ብዬ አስባለሁ። ምክንያቱም የጾም ኬክ ስሪልኝ የሚሉ ቤተሰቦች ስላሉ፣ እንዲሁም ደግሞ ኢትዮጵያ ያላችሁ አሁን እንቁላል ስንት እንደገባ ስንሰማ በጣም ነው የሚያስደነግጠውና ኬክ ለመስራት አንድ እንቁላል 10 ምናምን ብር ተገዝቶ 4-5 እንቁላል አያዋጣምና እንደዚህ እንቁላል የሌለበት ኬክም ሰርታችሁ መብላት ትችላላችሁ። ወተትም የሌለው እና እንደወደዳችሁ ተስፋ አደርጋለሁ። እናንተም ቤታችሁ ሰርታችሁ ሞክሩት፣ ተወዱታላችሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁን ጻፉልኝ። ጥያቄ ካለ ጠይቁኝ፣ እመልሳለሁ። እንዲሁም ደግሞ በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።